ሰላም ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር የተመሰገነ ይሁን። ሰላማችሁ ባላችሁበት ይብዛልኝ። እንዴት ናችሁ? ውሎ እንዴት ነው? ዛሬ እንግዲህ ለሁሉም ዓለም ላይ ያላችሁ እህት ወንድሞች፣ የኦርቶዶክስ እምነት ተከታዮች እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ለስቅለት በዓል ሰላም አደረሳችሁ እላለሁ። ሰላም አደረሰን። እና በተረፈ እንዴት ነው? ይሄ ሳምንት እንግዲህ ሕማማት ነው። ለሁላችንም የምህረት ጊዜ ነው። እግዚአብሔር አምላክ ኢየሱስ ክርስቶስ አባቴ ለእኛ ብሎ የተሰቃየበት ሳምንት ነው እና ለትንሳኤውን በሰላም ያብቃን። እና በተረፈ እንዴት ናችን? የለው እግዚአብሔር ይመስገን። ባላችሁበት እግዚአብሔር ሰላም ይድረሳችሁ። እና በተረፈ ዛሬ እንግዲህ ተጨማሪ የመጣሁበት ነገር ነበረ እና የሆነ ቻሌንጅ ጀምረን ነበረ በቴሌግራም ሰርፕራይዝ አለኝ ለአዲስ ዩቱብ ለከፈታችሁ፣ እንደገና ደግሞ መክፈት ለምትፈልጉ ልጆች ቪዲዮ እንዴት መጀመሪያ ዩቱብ ራሱ እንዴት እንደሚከፈት፣ በተጨማሪ ደግሞ ቪዲዮ እንዴት አፕሎድ እንደሚደረግ፣ ኤዲት እንዴት እንደሚደረግ፣ በተረፈ ቪዲዮ ራሱን እንዴት መልቀቅ እንዳለባችሁ ለሁሉም ተጨማሪ የምትፈልጉ ነገር ሁሉ ነገር ተዘጋጅቶላችኋል። በቴሌግራም የቴሌግራም ሊንክ ልክላችኋለሁ። በዚህ ከቪዲዮ በታች አስቀምጥላችኋለሁ። በዛ እየገባችሁ ቴሌግራም ላይ መረጃውን ማግኘት ትችላላችሁ። በጣም ጥሩ ነገር ነው። እንደገና ቪዲዮ ራሱ ከፍታችሁ ሰብስክራይብ ማግኘት የምትፈልጉ ልጆች፣ ማደግ የምትፈልጉ 1000 ሰብስክራይብ እና 4000 ዋች አወር ማግኘት የምትፈልጉ ልጆች ወደ እኛ ግሩፕ ነው እላለሁ። እና በጣም ጥሩ ነገር ነው። አንድ ሰው ቪዲዮውን ሰርቶ ሰው ካላየለት ትርፉ ድካም ብቻ ነው የሚሆነው። ያ ደግሞ እንዴት መሆን እንዳለበት ለሁሉም መረጃ እዛ ላይ ታገኛላችሁ። በኢትዮጵያ ከቀኑ 10 ሰዓት እስከ 12 ሰዓት በቴሌግራም እንገናኛለን። እንደገና ደግሞ በውጭ ዓለም ያላችሁት ልጆች ከቀኑ 10 ሰዓት ከቀን 4 ሰዓት እስከ 6 ሰዓት በቴሌግራም እንገናኛለን። ለተጨማሪ መረጃ ደግሞ ማታም ቲክቶክ ላይፍ እንገናኛለን። ስለዚህ ይሄን ሁሉ የምትፈልጉ ልጆች ወደኛ ቴሌግራም ነው እላለሁ፣ ወደኛ ግሩፕ ነው እላለሁ። እዛ መታችሁ የምትፈልጉ ሁሉ የምታገኙበት ቪዲዮ ራሱ ታምኔል መስራት ብዙ ነገር ያስፈልጋል። አለ ታምኔል አለ ታይትል አያገኝምና ዩቱብም ያነሳል። እንዲህ ያልተሟላ ነገር ካልሆነ ምንም ትርፉ ድካም ነውና እና እኛ ጋር መታችሁ ሁሉ ነገር ይሳካል፣ ሁሉ ነገር ይስተካከልላችኋል። ወደ እኛ ግሩፕ ነው እላለሁ። እና ይህን ቪዲዮ ደግሞ መጀመሪያ ላይክ፣ ሼር፣ ሰብስክራይብ አድርጉ። የደውሉ ምልክት እንዳትረሱ፣ ኮሜንትም አድርጉ። ቪዲዮ ማየት ነው መጀመሪያ ዋናው ነገር። የዩቱብ ቻሌንጅ ተጀምሮ ነበረ ሰሞኑን፣ ግን ዩቱብ ያንን አውቆ እያነሳ ነው። ለምን አንድ ሰው ቪዲዮ ሳይ ዝም ብሎ ገብቶ ኮሜንት ሰብስክራይብ ካደረገ እዛ ጋር ይታወቃል እንደ ቪዲዮ እንዳልታየ ግዛዊ ሰብስክራይብ እንደሆነ። ስለዚህ ያ ነገር በጣም እያስቸገረን ነው እና አሁን ደግሞ አሪፍ እንትን ጀመረናል። እሱ በጣም ጥሩ ነገር ነው። እኛ ጋር ነውና በቃ አብረን እንደገላለን። በተረፈ በቃ ለአዲስ ለምትከፍቱት ራሱ እንዴት እንደሚከፈት እዛ ላይ ሁሉ ነገር አለ እና አብረን እንደግላለን። በተጨማሪ መረጃ እዛ ላይ ታገኛላችሁ። በተረፈ መልካም ጊዜ ይሁንላችሁ። ለትንሳኤ በሰላም ያብቃን እግዚአብሔር አምላክ። አገራችን ሰላም ያድርግልን። ይሄው የምንሰራው ነገር ደግሞ እግዚአብሔር ፍጻሜ ያማረ ያድርግልን። ሰሞኑን ቪዲዮ እንግዲህ ሳልሰራ ቆይቻለሁ። ምክንያቱም ሰው የለም፣ ሌላ ሰው የለም። ቤት ውስጥ እኔ ብቻ ነኝ ያለሁት። ስለዚህ ታማሚ ናት ደግሞ አርግቶ ብቻዋን መቀመጥ አትችልም። አሁን አጋጣሚ ሆና ሰው ሲመጣ እኔም ቪዲዮ ልስራ ብዬ ቪዲዮ ቢያንስ እኮ ለ10 15 20 ደቂቃ አንድ ሰዓት የማይሞላ እንትን ነው እና እሱም ቢሆን ግን ጊዜ ይፈልጋል አይደል? ሰው ሀገር ስትሆን ሁሉም ነገር በሰዓት ነው የሚወሰነው እና እቺን አጋጣሚ ልጠቀም ብዬ ነው።
ድምፅ ይገባብኛል ብዬ እፈራለሁ። ሁሌ ሌላ ክፍል ነው ያለሁት፣ ግን ያለው ከተማ ነገር ነው ውዶቼ። ድምፅም ካለው ከወዲሁ ይቅርታ እላለሁ እና በተረፈ ሰብስክራይብ ለምታረጉ ላደረጋችሁኝ፣ ላይ ኮሜንት ለምታበረታቱኝ ውዶች፣ ውድ እህት ወንድሞቼ በጣም ለእናንተ አክብሮት አለኝ ብድግ ብዬ እና እግዚአብሔር ስጥልን። እናንተም ደግሞ በተራችሁ እንደዚህ ቪዲዮ የምትሰሩ ልጆች ቪዲዮ ሼር እየተራራግን አብረን እንደግላለሁ። እኔ የሁሉንም ሰው በምንም አይገድብኝም። ገብቼ አይለታለሁ፣ ሰብስክራይብ አድርግለታለሁ። ምንም ከኔ የሚቀንስ ነገር የለም። ስለዚህ በታማኝነት አብረን እንደግላለሁ። አሁንም በተጨማሪ ቪዲዮን ሰብስክራይብ እያደረጋችሁ፣ ላይክ እያደረጋችሁ፣ ሼር እያደረጋላችሁ ለሌላ ሰው እንዲደርስልኝ አግዙኝ እላለሁ። በተረፈ እንግዲህ ባልኳችሁ ሊንክ እኛ ጋር መታችሁ አብረን እንደግ። ባላችሁበት ሰላም ሁኑልኝ። ትንሳኤም የሰላም ይሁንልን። ከትንሳኤም በኋላ ደግሞ እንገናኛለን ከዚህ በኋላ ብዬ አስባለሁ። ይህ ሳምንት እንግዲህ የጾም በቃ የምህረት ሳምንት ስለሆነች ለሁላችንም በቃ ይሄ ጊዜ እንዳያልፈን ቢያንስ ዛሬ፣ ነገ፣ ማታ እስከ ቅዳሜ ድረስ ያለው ጊዜ እግዚአብሔር እውነት እግዚአብሔር ለኛ ብሎ ያደረገው ነገር እኔ እንጃ በምንም የማይለካ ነውና ዝቅ ብለንና እንስገድ ከልባችን ንጹህ ሆነን ቢያንስ እንኳን ያኛውን ወራት መጾም ያልቻልን ልጆች እቺን 2-3 ቀን ከልባችን ተጸጽተን የተጣላነው ሰውም ካለ እንደው ከነሱ ጋር ምቅር እግዚአብሔር ከመጀመሪያ ከሰው ጋር ተጣላን ሰው ጋር ይቅር ስንባባል ነው እግዚአብሔር ምቅርታችን የሚቀበልልን። ሁላችሁም ባላችሁበት ሰላም ሁኑ። ሳንስብ እንደዚህ በንግግርም በአንዳንድ ነገርም የተደባበርን ልጆች ካላችሁ ከወዲሁ ይቅርታ እላለሁ። የትንሳኤ ፍቅር ይሆንልን እና በሰላም ለትንሳኤ ያብቃን። መልካም ቀን ይሁንላችሁ። አመሰግናለሁ። አሁን ይሄን ቪዲዮ ስትጀምሩ ላይክ እያደረጋችሁ ከመጀመሪያ ከዛም ቪዲዮውን አይታችሁ ሲጨርሱ ሰብስክራይብ አድርጋችሁ የደውሉ ምልክት ተጭናችሁ መልካም ምኞታችሁን ደግሞ ኮሜንት ላይ የሆነ ጀማሪ ነኝ አውቃለሁ፣ ግን የሆነ የተሳሳተ ነገር ካለ ይሄን ብታስተካክሊ ብዙ ነገር ይጎላል አውቃለሁ፣ ግን በአንዴ የሚሆን ነገር የለም ሰው ልጅ እስከሆን ድረስ ማለት ነው። ለማንኛውም አመሰግናለሁ ስለምትሰጡኝ አስተያየትም ስለምትደግፉኝ ስለምታደርጉልኝ ሁሉ እግዚአብሔር አምላክ ይስጥልኝ። አመሰግናለሁ። መልካም ቀን ይሁን። እወዳችኋለሁ። ባይ